እዚህ ጉባኤ መካከል አንድ ሰው የሚሰራው ነገር እጁ ላይ እንዳይቀመጥ አሁን እንደውም ስራ ሁሉ አቆሞ ወደ ተወለደበት ሄዶ በስብሶ እንዲሞት በአንድ ሰው ህይወት ላይ የተደገመውን ድግምት ነው ማየው። እግዚአብሔር ዛሬ ወንድሞቹንም እህቶቹንም እናቱንም ጭምር ዛሬ ይጎብኛል። አላውቅም ማን እንደሆነ አላውቅም። እጁ ላይ የተደገመውን ድግምት ያለው እጁ ላይ እጅ የሚያመው ሰው ማን ነው? እዚህ ጉባኤ እጅ የሚያመው ሰው ደረጀ ቫዳ ካና ማሃዲያ ቦሳላ ባሃዲያ ከየት ነው የመጣኸው? ሂድ መርገም ሂድ ከእጁ ላይ ከዘመኑ ላይ ሂድ ቶሎ በል ቅለት ዘመኑን ልትበላ የወጣ አውሬ ቶሎ በል ሂድ ብያለሁ። በጌታ በኢየሱስ ስም ነው። አርካታራ ባሃዲያ እጆቻችሁ ዘርጉና ወጋው በሉ። እስኪ ድገሙ ጸልዩ። ወጋው በሉ። አው ሰው አትሆንም የምትል አንተ የምትከራከር የዚህ ሰው ዘመን ያስቀ አንተ አውሬ ከወንድሞቹ ላይ ከዘመኑ ላይ ከእህቶቹ ላይ በጌታ በኢየሱስ ስም ነው ማዚ ቶሎ በል። በጌታ በኢየሱስ ስም ልቀቀው። በኢየሱስ ስም ዘመኑን ልቀቀው፣ ህይወቱን ልቀቀው፣ ወጣትነቱን ልቀቀው፣ ስራውን ልቀቀው። በጌታ በኢየሱስ ስም አንተ በውስጡ ያስቀመጥከውን በሽታ ይዘህ ጩኸታ ቶሎ በል ጩኸታ በኃይል ሶስት ጊዜ ጩኸታ አንድ ለሶስት በኃይል ለምን ያስከው ኑሩ ላይ ከቤተሰቦቼ ልጅ በጣም ታላቅ ነገር ስለሚሰራ ልጅን አጠፋለሁ። እንግዲህ በሱ ላይ እኔ ሞቴ በሱ ላይ እኖራለሁ ብሎ ማን ያስደገመው? ጓደኛ ማን ይባል ጓደኛ? ማን ነው ጓደኛው? ጓደኛው ማን ነው? በጌታ በኢየሱስ ስም አቃጥላለሁ። ማን ነው ጓደኛ? ሕዝቅኤል ነው። ስንት ዓመት ሆነ ካስደገመ? ብዙ ዓመታት ነው። ከ8ኛ ክላስ ፎቶ የተነሳው በጎደኝነት እያለ ፎቶ ኪሴ ወስዶ ከእንግዲህ ብዙ ጊዜ አለለይ ጫት መሰፈራ ላይ ቆይቻለሁ። የተማርኩት ትምህርት መረጃ ጥዬው ሩጬ በሜዳ ላይ ቀረ። የት ሀገር ነው ያስደገመው? የት ሀገር ነው ድግምት ተሰራበት? ሚዛን። ማን በሚባል ጠንቋይ ቤት? ማን ነው ጠንቋዩ? ጠንቋዩ ማን ነው? ዘካርያስ ይባል። ከፍ አድርግ እንጂ ላንተ ልተምኝ አብሮ እየበላ ካንተ ጋር አብሮ እየጠጣ አብሮ የተማረ እየመሰለ እያስመሰለ በዘመኔ ላይ ያስደገመው ዛሬ አጎቴ ቢሆንም ይወገዋል። አንድ ሰው መሬቱን ለቆሰለ በእጅ ላይ በእግር ላይ በቤተሰብ ላይ ዛሬ የተደገመው ድግምት ዛሬ ይፈርሳ። አንድ ሰው ለቀቅ አድርጎ አሜን ይላል። እግዚአብሔር ምስክሬ ነገር ዛሬ ይፈታ። በምኑ ላይ ነው የተደገመው? በምኑ ላይ? ፎቶ በግርግዳ እጁ ምን እንዲሆን ነው? በቃ እጁ ረግፎ አለቀ። ጽፍሩ ሁሉ እንትን አለኝ ወላለቀ። በደንብ ግለጹ። ጌታ ምን አለ? እጁ ለላለም አሁን እዚህ እጁ ወላለ። እግዚአብሔር ምስክሬ የታሰረብህ ቋጠሮ ዛሬ ይፈታ። ኦኬ አሁን ትለቃለህ ወይስ አትለቀውም? ሕዝቅኤል የት ሀገር ነው ያለው? የት ሀገር ነው ያለው? አሶሳ። ምንድን ነው የሚሰራው? ወርቅ ነው የሚሰራው። ሀብት አለው? ምንም የለው። ለራሱ የከሰረ ነው። በል አሁን ዘመኑን ኦኬ። ከቤተሰቦቹ ውስጥ ማንን ይዘሃል? ከቤተሰቦቹ ውስጥ ከተረጀ ቤተሰብ ውስጥ ማንን ይዘሃል? ሌላ ሰውን ይዘሃል? ወርቁን ይዘሃል? መንግስቱን ይዘሃል? አሁን በኃይል ጊዜ አልቋል። ዘመኑን ለቀ፣ ህይወቱን ለቀ፣ ኑሮውን ለቀ፣ እጁን ለቀ። ይሄ ጥፍር እንደ አዲስ እንዲወጣ ጸልያለሁ። ህይወቱ እንዲለወጥ እኔ ዛሬ ጸልያለሁ። ኦኬ ቆይ ይሄ ልጅ አሁን ዛሬ ከተፈታ ምን ይሆናል? ዛሬ ነፃ ከወጣ በኋላ ምን ይሆናል? ህይወቱን ቀይሮ የቤተሰብ የሀገር ምስክር ይሆናል። አሁን አራት ጊዜ በኃይል ጩኸት ተለበል። 1 2 3 በኃይል ጊዜ አልቋል። በኢየሱስ ስም እመታለሁ። 1 2
ፈጠን በል ፈጠን በል ፈጠን በል። እጆቻችሁን ዘርጉና በኢየሱስ ስም በሉ። ወጋው በሉ እስቲ። በኢየሱስ ስም በሉ እስቲ። ተቃጠል በሉ እስቲ። በኃይል በኃይል አራተኛው ቶሎ በል። 1 2 3 በኃይል ቀጥል። ሶስተኛ የመጨረሻ። እንዴት ነህ? ደህና ነህ? ማይክ ያዝ። ሁሉ ሰላም ነው? አንተ ያዝ። ተው አንተ እጆችን እንደዚህ አሳይ። ግጠም ግጠም በደምብ። ምንድን ነው የሆነው? እጅ ተረግቦ በቃ ገልብጠም እስኪ እንደዚህ አልክ። እያሳከከኝ ገልብጥ። ያሳክካል። ስንት ዓመት ሆነ? ብዙ ዓመት ነው። በቃ አቅም ያጣው ስራ ስሰራ አይሳካም። ሕክምና ሄዳለሁ ስል አቅም የለኝም። እንደዚህ ብዙ ነው። ሕክምና ለመሄድም አቅም የለህም። ወንድም መንግስቱ ማን ነው? ታናሽ ወንድም። ወርቁስ? ታናሹ ደራሪቱ ሶስተኛ ታናሽ ነው። እግዚአብሔር ነው ብርሃኔ፣ እግዚአብሔር ነው መድኃኒቴ፣ እግዚአብሔር ነው ብርሃኔ፣ እግዚአብሔር ነው መድኃኒቴ። ጨለማ ብርሃኔ በላይ እኔ አንተን አጨበጭባለሁ። እግዚአብሔር ነው ብርሃኔ፣ እግዚአብሔር ነው መድኃኒቴ፣ እግዚአብሔር ነው እግዚአብሔር ነው ብርሃኔ። በመንፈሱ ሲሆን የያዝኩት ጥያቄ ከጨለጣሁ ፈልጌ የፊቱን በገባ መልኩን ሲያሳየኝ እንኳን መስለን የሚችል ሰው ችግር መከራ ዝም ብሎ ከኢየሱስ ጋር ያስነሳል። ችግር ጥያቄ መኖሩ መስለን የሚችል ሰው አለ ወይ? ሃሌሉያ 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 Diego!
ግን አይሳካለትም። የነ ሕዝቅኤልን ድግምት አፍርሰናል። የነ ጠንቋዩን ዘካርያስን ወንበር ገልብጠናል። ይህንን ወንበር በእምነት ገልብጥ ቶሎ በል ገልብጥ ወንበራቸው ጠረጴዛቸው ገልብጥ አቻራ ካሳና ለደሞሳካታርቴነመጣ ሁለት እጅ ከፈር ባንተ ላይ ያስደገመው ሟርተኛ መቀመጫው ባንተ ይገለበጣል። አንድ ሰው ሰዶ አሜን ይላል። ወንበሩ ይገለበጣል፣ እየተቅበሰበሰ ይኖራል። ሄሮድስ ድል በድል ሆኖ እንደሞተ ባንተ ላይ ያስቧረተው በልጆቹ ላይ ያስደገመው በኢየሱስ ስም ድል በድል ይሆናል። አንድ ሰው ለደቃርጎ ሰሎ አሜን ይበል። እናቴ አሁን ብቸኛ ናት። እናቴ ማንም የላትም። ወርቁም ወጥቷል፣ መንገሻም ወጥቷል። አንተም ደረጃ እዚህ ነህ። ደራሪቱም ሰሞኑ ለቃ ወጣለች። እናቴ ወጋረኝ ብቻዋን ናት። ብትታመም እንኳን የሚያሳክማት ምራቅ እንኳን ትን ብላት እንኳን የሚደርስላት ሰው የለም። በዚህ አንተን አሁን የሚያስጨንቅ ታላቅ ነህ። አንተ የሚያስጨንቅ የደራሪቱ ጉዳይም አይደለም፣ የወርቁም ጉዳይ አይደለም፣ የመንግስቱም ጉዳይ አይደለም፣ የእናቴ ጉዳይ ነው። ቀን ከሌሊት ሄጄ እንዳላያት አጠገቧ እንዳልሆን አልተባረኩም። እጄም እንደዚህ ነው፣ ህይወቴም እንደዚህ የተመሰቃቀለ ነው። እኔ ለራሴ ግራ ተጋብቼ አሁን እህቴ ደራሪቱ ለቃ ወጣች። ለእናቴ ማን አላት ብለህ ለእናቴ ነው የምታስበው። እናቴ ምንም አትሆንም። አሜን። በኢየሱስ ስም እናታችሁን በረጅም ጤና ባርኩ። ዝም ብለህ ጩኹና አሜን በል እስኪ። ጩኹና አንድ ሰው አሜን ይበል። ጩኹና አንድ ሰው አሜን ይበል። በጌታ በኢየሱስ ስም ከዚህ ሰው ላይ መርገማውን ይውደቅ። አሜን። ጠንቋዩ ማን ነበር ያለው? ዘካርያስ። ክፉ ሰው ነው። ጌታ ኢየሱስ ዘካርያስ የሚባል የሚያምር ስም ሟርት ይሰራ። ሕዝቅኤልሽ ማስደገም አለበት። ሁለቱም ስማቸው መጽሐፍ ቅዱስ ላይ የለም። ስራቸውን ደፍነው። አሜን። አሜን። አንድ ጥሪ ያደርጋለሁ። እያያችሁ እማቀውን ኃጢአት ውስጥ የሚጸጽትበትን ኃጢአት ሰርቻለሁ፣ ንስሐ መግባት ፈልጋለሁ የምትሉት ኑ ቶሎ ብላችሁ ንስሐ መግባት ፈልጋለሁ፣ የሚጸጽተኝን ኃጢአት አድርጌያለሁ፣ ንስሐ መግባት ፈልጋለሁ፣ በገንዘብ ይሁን በመጠጥ አድርጌያለሁ፣ ብቻ ተሳስቼ አድርጌያለሁ፣ የእግዚአብሔር ሰው ንስሐ መግባት ፈልጋለሁ የምትሉት ኑ፣ ሳትፈሩ ኑ። አጋንንት ጠርቶ ወደ ገሃነም ከሚከትል እዚህ መተህ ንስሐ ግባ። ፈጠን በሉ፣ አትፍሩ። የሚጠራችሁ የታመነ ነው። እሱ በእናንተ አላፈረም። ሲሰቀል አላፈረም። ርቃኑን መስቀል ላይ ሲኖር አላፈረም። ቶሎ በሉ። የእግዚአብሔር ሰው ንስሐ መግባት ፈልጋለሁ፣ ንስሐ መግባት ፈልጋለሁ። ንስሐ ለመግባት አትወያዩ፣ ውይይት አያስፈልግም። ፈጠን ብላችሁ ኑ፣ ተራምዳችሁ ኑ። 1 2 ልዘጋ ነው እኔ። ፈጠን በሉ ኑ። መወያየት አያስፈልግም። አንተ እዛው ሂድ፣ ኑ ወደዚህ ኑ። እግዚአብሔር ይፈልጋችኋል። ወባ እኮ ተቅማጥ ይዞ ሲመጣ እየተቀመጥክም ትፈራለህ። በቃ መሞቴ ነው ትላለህ። ኃጢአትህ አስታምሞ ለምንድን ነው አገልጋይ ጋር ጸልይ ብለህ የምትደውለው? አትደውል፣ ንስሐ ግባ። እግዚአብሔር ለሰው ልጅ እድል የሰጠው በንስሐ ነው። ንስሐ እድል ነው፣ እንደገና እንድንመለስ። ፈጠን በሉ ኑ። ከእህቶቼ ጋር እንወዳችኋለን። ፈጠን በሉ። 5 እህቶቻችን መጥተዋል። ኑ ንስሐ ገባለሁ። በጌታ ፊት እንደገና እቆማለሁ። እንደገና ጌታ እንዲያገኘኝ እፈልጋለሁ። እንዲረዳኝ እንዲደግፈኝ እፈልጋለሁ። በእግዚአብሔር ፊት መቆም እፈልጋለሁ። እስቲ አንድ ጊዜ አይኖቻችሁን ጨፍኑ። የኔ ወንድም እህቶች አይኖቻችሁን ጨፍኑ። ሁሉ ሰው አይኑን ይጨፍን ከኔ በቀር። ፈጠን በሉ። እየጠበቅናችሁ ነው። የመዳን ቀን አሁን ነው። የከበረ የተወደደ ሰዓት አሁን ነው። ፈጠን በሉ። ኑ ንስሐ ግቡ። ኑ ተመለሱ ወደ ጌታ። ኑ ወደ ቅዱሱ መቅደስ ተመለሱ። እግዚአብሔር ድምፅ ይጠራችኋል። የአምላካችሁ ድምፅ ይጠራችኋል። ፈጠን በሉ። ኑ ጌታ ይወዳችኋል። ኑ በአደባባይ አትዋረድ። ና ዝም ብለህ በማይሆን ቦታ አትውደቅ። ና ንስሐ ግባ፣ ተመለስ እልሃል ጌታ።
ኑ ፈጠን በሉ። እናንተም እጆቻችሁን ከፍ አድርጉና እኔ የምለውን ከኔ ጋር ትላላችሁ። ጌታ ኢየሱስ ሆይ በሉ። እኔ ልጅ ወደ አንተ መጥቻለሁ። ኃጢአቴን ክጃለሁ። ስጋን ክጃለሁ። ዓለምን ክጃለሁ። ሰይጣንን ክጃለሁ። አንተ ጌታ እንደሆንክ በልቤ አምናለሁ። በአፌ እመሰክራለሁ። ስሜን በሕይወት መዝገብ ላይ ጻፍልኝ። ሳላውቅም እያወቅኩም ያደረግኩትን ኃጢአት ሁሉ በልጅ በኢየሱስ ክርስቶስ ደም እጠበኝ። ልጅ አድርጌ ስለተቀበልከኝ አመሰግናለሁ። አጨብጭቡ። ከፍ አድርጉ እጆቻችሁን፣ አይኖቻችሁን ጨፍኑ። እጆቻችሁን ከፍ አድርጉ። እናንተ ኢየሱስን መርገም ከላያችሁ ላይ ይሰበር። በኢየሱስም በእግዚአብሔር ቤት እንድትተከሉ ጸልይኩ። ከዚህ ሰዓት ጀምሮ ቀንበር በኢየሱስ ስም ይሰበር። በረከት በበረከት ሁኑ። ተባረኩ። መሪዎች ተቆጣጠሯቸው። ና ደረጀንካ መሪዎችን አግኙ። እነዚህ 5 ቤቶችን የት እንደሆኑ ታውቁታላችሁ። ታጠብ። ኢየሱስ ስም ከዛሬ ጀምሮ ሌላ እጅ ይገጠም። አዲስ እጅ ይገጠም። አዲስ በረከት ይግባ። የትም ዶክተሮች ጋር እንድትሄድ አልፈቅድም። ዛሬ መንፈሱ ካንተ ፈርሷል። ኢየሱስ ክርስቶስ ባንተ ላይ የተደገመ ድግምት ሁሉ ተገልብጧል። ከዛሬ ጀምሮ አዲስ ነገር በህይወት ላይ ይሆናል። ሰዎች የሚመሰክሩትና የሚያወሩት ሰው ይሆናል ብሎ ነው አጋንንት የመሰከረልኝ። ከዚህ በኋላ የምትጀምረው ፔስታል ቢሆንም አንተን የሚያሳድግ ይሆናል። ኢየሱስም ጸልያለሁ። ታሪክ ይለወጥ ሆኖልሃል። ደስ ብሎሃል? ደስ ብሎሃል ወይ? የምጠይቅህን መልስ። ማይክ ያዝልኝ። በጣም ደስ ይላል። ደስ ብሎሃል? በደንብ ደስ ብሎሃል? በኢየሱስ ስም በመውጣት መግባት ተባረክ። ሆኖልሃል።